ማንም አይሆንም በእግዚአብሔር ፊት እባክህ ልጄን ይቅር በለው ካላለ ማንም ይቅር አያስብል ማንም ኢየሱስ ካላማለደ ማንም አያማልድም አትልፋ ኢየሱስን አማላጅ ነው ስትለው ዝቅ ያደረግነው እኮ ነው ምን ማስላሰው አንተ እሱ እኮ ነው ራሱ ያለ ልክ ዝቅ አደረገው ያለ ልክ እያሉ ይተፉበታል አንተ በዘላለም ዙፋኑ ላይ የሚኖረው ሰማይ ዙፋኑ ነው ማንም ላይ የማይችል ብርሃን ውስጥ የሚኖረው አወሱ ያለ ልክ ዝቅ አለ ብዙዎች ንጉሥ ሆነው የወርቅ ዙፋን ላይ ሲቀመጡ እሱ የአይሁድ ንጉሥ ነው ብለው መስቀል ላይ ነው ያስቀመጡት አንተ አፌዙበት እኮ ቀለዱበት ከዚህ የሚበልጥ ዝቅ ማለት የትም የለም ከዚህ የሚበልጥ ውርደት የትም የለም እሱ ነው አማላጅ እሱ መስቀል ላይ ስለኔ ራሱን አሳልፎ የሰጠው ማንም አይተካውም ይሄንን ቦታ ቤዛ ሆነ ተተካን ኢየሱስ አማላጅ ነው አዲስ ኪዳን የሚናገረው ስለ ኢየሱስ ምልጃ ነው ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ አይደለም አማላጅነትን የሚያወራው አማላጅነቱ ኢየሱስ ከተጸነሰ ከተወለደ ከዚህ ምድር ከረገጠ ከዛች ቀን ጀምሮ ያን ጊዜ ነው ጀመረው ሙሉ አዲስ ኪዳን የሚያወራው ስለ ምልጃው ነው አባ ሞተ ያለ ያለው ቆየ ማለደልህ እኮ ነው ኢየሱስ ብቻውን ያማልደናል ኢየሱስ ብቻውን መግቢያ ነው ኢየሱስ ብቻውን በር ነው ከኔ ውጪ በየትኛው በር ልትገቡ አትችሉም ማለት ያ በር የተከፈተው እርቅ ስለተፈጸመ ነው ራሱን ያለ ልክ ዝቅ ስላደረገ አማላጅ ነው ብለ አታዋርደውም እሱ ራሱን አሳልፎ የሰጠ ነው አዋራጅ ነው አማላጅ ነው ብለ አታዋርደውም እሱ ራሱን የሰጠ ነው ታስታውሳላችሁ ጌታ ኢየሱስ ሊሰቀል በደረሰ ጊዜ አሁን ምን ያክል ራሱን ዝቅ እንዳደረገ እኮ ነው የሚያሳየው በአገልግሎቱ እንኳን ታስታውሳላችሁ እግራቸውን እኮ ነው በርሚያጥመው እሱ እኮ የዓለም ገዢ እኮ ነው አያገለገልኩት ነው መሞትለት በየትኛውም ነገር ውስጥ ክብሬ ነው አንተ እሱ የዓለም ገዢ እኮ ነው ኢየሱስ በሁኔታ ነጻጽራን አናገለግሎ በሁኔታ ነጻጽራን አንዘምርለትም ሁኔታን ያነጻጸርን ከምድራዊ አመድ ነገር ጋር ያወዳደር ነው እዚህ ምድር ከሆነብን ነገር ጋር ያወዳደር ነው እሱን አናመልከው እሱ እኮ ዓለምን የደገፈ ገዢ እኮ ነው አንተ ጌታ የነ ጴጥሮስን እግር ያጠባል ዝቅ ስትኖሩ እንዲኖሩ ይላል ስታገለግሉ እንዲያገለግሉሽ ይያለ ያበዛቸው ነበር ደረቱ ስር ያስጠጋቸው ነበር የሚያወራቸው አየህ አንድም ቀን ሰማይ ዙፋን ሆኖ በታላቅ ክብሩ ያለው ጊዜ ጌታ ሊያሳየን ብርሃኑን ቢገልጥ ምድር ትጠፋለች እኛ እኮ የእግዚአብሔርን ጉያ ያየነው እኮ ኢየሱስ ውስጥ ገብተን ጉያውን አወቅነው ክንፉን አወቅነው ከጋሻውን አወቅነው ኢየሱስ ውስጥ ገብተን ተደበቅንበት እኮ ጌታ ውስጥ ተደበቅንበት በተገኘንበት እኮ የምንገደል ሰዎች ተደበቅንበት ጌታ ምስክሬ ነው ኢየሱስ አማላጄ ነው አልክዶ እሱ መደበቂያ ነው እና ያለ ልክ ዝቅ ያደረግነው አይመስልም እሱ እኮ ራሱን ዝቅ ያደረገ እግር ያጠበ ነበር የሚያገለግላቸው ሻጩን እንኳን አይተውም ያጠበዋል የሚሸጠውን እንኳን አይተውም አንተ ያጠበዋል የሚሸጠውንም ነው የሚያጥበው ጌታ ምስኪን ያጠበዋል ሊሰቀል ሰዓቱ ሲደርስ ኢየሱስም ብቻውን ይጸልይ ነበር ይላል እና ደቀ መዛሙርቶቹ መጡ እናንተ ጸልዩ ይላቸው ሲመለስ ተኝተው ነው የሚያገኛቸው
ባካችሁ ለአንድ ሰዓት ጸልዩ ይላችኋል። ተጨንቋል፣ ታውቋል። ሰው ነበረ። ኢየሱስ ፈራጅ ብቻ ሳይሆን ፍጹም ሰው ነበረ። ሰውነቱን አትክዶ ያ ሰው የሆነው ስለኔና ስለኔ ታወከ ይላል። ተጨነቀ ይላል። ከሰውነቱ እንደ ደም ጠብታ ጠብ ጭንቅ ያለው ከበደው። አንተ ባካችሁ ጸልዩ አለ። መልአክ መጥቶ ማበረታት ጀመረ። መልአክ ሊያበረታው መጣ ይላል። ብርቱን ጌታ መላእክቶች ከሱ እኮ ነው ኃይል ወስደው የሚያገለግሉት። ቻርጅ አድርገው ያገለግላሉ። ከሱ ወስደው ነው የሚያገለግሉት። የዛን ቀን ግን እርዳታ ሁሉ አስፈለገ እና ሊያበረታው መልአክ መጣ ይላል እኮ ሊያበረታው መጣ ይላል። ያ ትልቁ ጌታ አው ያለ ልክ ነው አዝቅ ያለው አቅም እያለው አቅም እንደሌለው አቅም አጣ። ሁሉም ይሰግድለት። አዎ ያ ሽማግሌዎች ሁሉ የሚመለከቱለት፣ መላእክቶች ሁሉ የሚሰግዱለት። አዎ እሱ እነ ገብርኤል እነ ሚካኤል የሚሰግዱለት እሱ ያለ ልክ ዝቅ አለ። እነ ማርያም የሚያመልኩት እሱ ያለ ልክ ዝቅ አለ። ታወከ ይላል። የመላእክቶች እርዳታ ሁሉ አስፈለገው። ሊያበረቱት መጡ ይላል። መልአክ ሊያበረታው እሱ እኔ እኮ እሱ ብቻ አይደለም የሚገርመኝ። ከዛ በኋላ እኮ ከሆነ ሰዓታት በኋላ ሊወስዱት መጡ ወታደሮቹ። ኢየሱስ ማን ነው ሲሉ እኔ ነኝ አለ። ተሳስተው ሉቃስን፣ ጴጥሮስን፣ ዮሐንስን ይዘው እንዳይሄዱ እኔ ነኝ ልታረድ የሚገባኝ በግ፣ ንጹህ በግ ላስታርቃቸው የመጣሁት ንጹህ በግ እኔ ነኝ። የኔን ደም ሰማይ ይፈልገዋል። የኔን ደም ነው የሚፈልገው ሰማይ። የጴጥሮስን አይፈልገው፣ የሉቃስን አይፈልገው፣ የካህናቶችን አልፈለገም እግዚአብሔር። የነ ሙሴን፣ የነ ማርያምን፣ የነቢያቶችን፣ የካህናቶችን አልፈለገም። የኔን ነው አለ ኢየሱስ። እኔ ነኝ አለ። የኔ ደም ነው ሊፈስ የሚገባው። ራሱን አሳልፎ ለሰው ሰጠ። አንተ ሰውን የፈጠረው ሰው እሱ ለሰው ሰጠ ራሱን። ማንም እኮ ፊቱ አይቆምም። ጌታ ምስክር። ኢየሱስ ያላማለደ ማንም አያማልድም። እመነኝ። ኢየሱስ ካላስታረቀ ከእግዚአብሔር ማንም አያስታርቅም። አማላጅ ነው ስንል ያዋረድነው ነው ይመስላችሁ አይደል? እሱ ራሱን ያዋረደው ዝቅ አደረገ። ራሱን አሳልፎ ለሰው የሰጠው እኔ ነኝ አለ። ሲያንገላቱት ሲተፉበት ያ እኮ ፈራጁ እኮ ነው። ያ ፈራጁ እኮ እያለ የተፋበታል። አይኑን አስረውት እየመቱት ማን የመታ ተናጋሪ ይላል። አንተ ለራሱን አሳልፎ ሰጠ። እሱ እኮ ነው ፈራጅ። እኛ እኮ ፈራጅነቱን አልካድንም እኮ፣ ግን ሰው ሆነ ለእኔ እኔን መሰለ። ራሱን ያለ ልክ ዝቅ አደረገ። እኔ አይደለሁም አማላጅ ነው ያልኩት፣ እሱ ነው አማልዳለሁ እኔ ነኝ ያለ። ማነው ኢየሱስ ሲል እኔ ነኝ። ልታረድ የሚገባኝ በጉ እኔ ነኝ። የአዲስ ኪዳን መስዋዕቱ እኔ ነኝ። ራሱን አሳልፎ ሰጠ። ኢየሱስ ያላማለደ ማን ሊያማልድ? ኢየሱስ ካልቆመልህ በእግዚአብሔር ፊት ማንም አይቆምልም። እግዚአብሔር እሳት ይባላል። አንተ ይባላል እግዚአብሔር እሳት። እና እኔ ነኝ ዝቅ ያደረኩት ኢየሱስን ወይስ ራሱ ነው ራሱን ዝቅ ያደረገው? እኔ ነኝ ኢየሱስን ያዋረድኩት ወይስ ራሱ ነው ለኔ ራሱን ያዋረደው? ራሱ እኮ ነው፣ ራሱ ነው። ያው ኢየሱስ አላቸው። ጌታ ምስክር ነው። ያው ኢየሱስ እኔ ነኝ ያላቸውና አንተ ያ እኔ ውስጤ ደሜ ነው፣ ውስጤ ነው። ሳወራችሁ ውስጥ ነኝ። በጣም ውጪኛ ያወራችሁ ባይዘው ውስጥ ስለሆንኩ ይሰማኛል። አንተ ሰው ነበር እኮ ሰው ነበር። ሰው እኮ ማለት ነው እንኳን ተመታ አይደለም የሆነ ወታደር መጥቶ እኮ ትፈለጋለህ ጣቢያ ሲለ ውስጥ እኮ ይጨነቃል። ጌታ ምስክሬ ነው። ከጓደኞች መካከል ለይቶ ሲወስድ እኔ ጣቢያ ተወስጄ ስለማቅ ማለት ስትወስድ አንተ ነው የተፈለከው ተብለህ ያስፈልጋል እኮ። ደፋር ነኝ ያለው ጀግና ነኝ ያለው እኮ ነው። የታጠቀ ወታደር ናውጣ መኪና ላይ ሲለው ይብረከረካል።
ከተማ ያስጨነቀ ጀግና ነኝ ያለው ይብረከረካል። አንተ ሰውዋ እንዴ እየተፉ በጥፊ ያዳፉት ዱላ የናፈቃቸው ጅራፍ የናፈቃቸው ወታደሮች እያንገዳጡ ነው አንተ ይዞት ሄዱ። ከዚህ በታች መዋረድ አለ እንዴ? ከዚህ ሌላ ስቃይ አለ እንዴ? ከዚህ ሌላ ሞት አለ? ከዚህ ሌላ ውርደት አለ እንዴ? ከዚህ ሌላ ስቃይ አለ እንዴ? አንተ እጁን ጠርቀው አስረው ጀርባውን እየቆጠሩ እኮ ነው የገረፉት። አንተ እየቆጠሩ በፈጠርከው ትገረፋለህ እንዴ? አንተ ባበላኸው እኮ ሰው እኮ ስትሰደብ ያማል። ባበላኸው ሰው አንድ ወር ትንሽ ገንዘብ የሰጠው ሰው እኮ ሲቀየርብህ እኮ ያማል። በፈጠራቸው ልጆች መልኬን ይምሰሉ እኔን ይምሰሉ እኮ ነው ያለው እኮ። ዘፍጥረት መጽሐፍ ምዕራፍ 1:26 ሌዳቸው ሰው ሲፈጥር አንበሳን ሲፈጥር እንደፈጠረው ነብርን ሲፈጥር እንደፈጠረው የፈጠረ መሰለ እንዴ? ሰው ሲፈጥር እኮ እንደ መልካችን እንደ ራሱ አድርጎ የፈጠረው ሰው እኮ ነው። አንተ እየተፈራረቀ ገረፈው። ከዚህ በላይ ወጣ ነው። ይሄ እኮ ነው መዋረድ ማለት። ይሄ እኮ ነው ዝቅ ማለት ማለት ይሄ ነው። እሺ ምልጃ ማለት ሮሜ መጽሐፍ ምዕራፍ 8:34 ላይ ተጻፈው ብቻ እንዳይመስልህ። አዲስ ኪዳን ሙሉ ምልጃ ነው። ወንጌላት መጽሐፍ የተጻፉት ምልጃ ናቸው። እሺ እነሱ ሁሉ ምልጃ ናቸው። ዮሐንስንም ማቴዎስንም ሉቃስንም ማርቆስንም ጠይቀው ምልጃ ነው። እሺ የተፈጸመው ምልጃ ነው። ከዚህ ውጪ ሌላ አማላጅ እንዳትፈልጉ አታገኙ። የለም ማን የተጠጋው መሰለ? ኢየሱስ እጅና እግሩ ታስሮ ሲገረፍ 30 እና 40 እየገረፉት እነሱ ያለባቸው ነበር። እሱ ግን የደም ላብ ነበር የሚያለበው። ደም ነው ከስጋ ውስጥ የሚጠባጠበው። ከሰውነቱ ውስጥ ደም ነበር እያለቀ የነበረው። ማንም አማላጅ ነው ያላችሁ ሰውን ማንም እሱ ነው የሚያማልደን ያላችሁ ሰውን አንጥታችሁ ማንም ማለት ነው እንገራችሁ ማንም ቅዱሳንን ማርያምን መላእክቶችን የትኛው ነቢያቶችን አንጥታችሁ ብታመጡልኝ እዚህ ጋር እንኳን ሲገረፍ እኔ ልተካው ያለ የለም። እኔ ልተካው አንዷን ጅራፍ ይገረፍለት አላለም አሉ ከዱት አንተ ተበተኑ ሁሉ ማንም ሁሉም እኮ አሉ ከርቀት ያዩታል ኢየሱስን እንዲህ ምን ነው የሚያዩት። እሱ ግን እኔና እናንተን አይቶ አጎንብሶ ምንም እንደማይችል ተገረፈ። አንተ ማነው መጥቶ ይፈታ ኢየሱስ እዚህ ጋር ይፈታ ኢየሱስ ሁለቱን እኔ ገረፍለታለሁ እኮ አላሉ ጌታ መስሎኝ። እኔ የመስቀሉን እሱ ይስራው እንደው አንዱን ጅራፍ እኔ ልገረፈው ያለ ሰው አለ? ንገሩኝ። ያለ ሰው አለ? የእግዚአብሔር ቁጣ እጅግ ክፉ ነው። የእግዚአብሔር ቁጣ ይባላል። ማንም በፊቱ እንዲህ ሊቀርብ አይችልም። ማንም አቅም የለውም። ኢየሱስ ግን ራሱን መስዋዕት አደረገ። ዕዳው ነው በእኔ ይከፈላል። ራሱን ያለ ልክ ዝቅ አማላጅ ነው ስንለው እኛ አይደለንም ያልነው እሱ ነው። ራሱ ያማልዳል አለ። እኔ ዝቅ እላለሁ አለ። እኔ ለምናለሁ ቁጣው በእኔ ላይ ይብረድ፣ የሰማይ ቁጣ እኔ ላይ ይብረድ አለ። በቃ ይሁንብኝ አለ። ሌላ አማላጅ ፈልጋ አትሰቃይ። ቆመና እንደዛ ልትታግርፍ አድርገውት አልበቃቸውም። በቃ አይኑን ይይዙት ያስሩታል። ማን ነው ተናገር ይሉታል። ገማጌ እነ ጲላጦስ ጋር እነ ሄሮድስ ጋር የትኛውም ንጉስ ጋር ይሄዳል። እኔ ልፍታ ንገረኝ፣ ምንድነው ቆይ የሆነብህ ነገር? ምን ፈጥረ ነው የሁሉ ነገር? ምን ሆነ ነው ንገረኝ መፍትሄውን። እኔ ላስፈታ እችላለሁ ይሉታል ንጉሶቹ። እኔ ላስፈታ እችላለሁ፣ ምንድነው ኬዙ ንገረኝ። የበሱ ፍቃድ ኃጢአት ነው፣ የፍጹም ኃጢአት ነው፣ የዓለም ሁሉ ኃጢአት ነው። ጲላጦስ አንተ ልትፈታ አትችልም ይሄን ጉዳይ፣ አንተ አይደለም እኔ እኮ ልፈታ እችላለሁ አለው። አንተ አትፈታውም። ዝም ያለው ወዶ እንዳይመስላችሁ አይፈታውም። የዓለምን ጥያቄ አይፈታውም። እግዚአብሔር በሰው ልጆች ላይ ተቆጣውን ቁጣ አይፈታውም። ማንም አይፈታውም። ማንም ሊፈታው አይችልም። ይሄንን ማንም ሊፈታው አይችልም። ማንም አይፈታው።
አንተ ዝም አለ። ታስተውሳላችሁ? ጌታ ሆይ በቃ ሁሉም ለምነውት ከዛም በኋላ እንደውም ቢቸግረው የጲላጦስ ቢቸግረው እንደው ወግ ስላለው መፍታት ወግ ስላለው ነው ኢየሱስን ልፍታ ማን በርባንን ልፍታ አላችሁ። የትኛው ይሻላችኋል እንዴ? ኢየሱስ እኮ የመጣው ለሱ እኮ ነው። ወንበዴ ነው፣ ገዳይ ነው፣ አጥፊ ነው። በርባን እሱ ነበረ፣ በርባን ነበር የሚገባው፣ ገዳዩ ነበር የሚገባው፣ ወንበዴው ነበር የሚገባው። ተው እሱን ፍቱታል። እሱን አስፈታ። አይከራከርም። ይሰጋል ያሉት እኛ እንዳልመስላችሁ እግዚአብሔር ነው ያለው። እሱን ነው የሚፈልገው። በቃ ሰማይ የእሱን ደም ነው የፈለገው። እሱን ነው የፈለገው። እኔና እናንተ መስዋዕት ልንሆን አንችልም። እኔና እናንተ ልንቀርብ አንችልም።